ሰላም ለሁላችሁ። ሕግ በእርግጥ ምን እንደሆነ ከየት እንደመጣና በኢትዮጵያ ውስጥ እንዴት እንደሚሰራ ራስዎን ጠይቀው ያውቃሉ? የሕግ ተማሪ ከሆኑ እነዚህን መሰረቶች መረዳት አማራጭ አይደለም። ይህ የጠቅላላ የሕግ ትምህርቶ ዋና መሰረት ነው። ወደ ሕግ እና ስለ ኢትዮጵያ የሕግ ስርዓት መግቢያ ኮርስ እንኳን በደህና መጡ። ስሜ ያህያ ነው እና በዚህ ኮርስ መሰረታዊ ጽንሰ ሐሳቦችን፣ መርሆዎችን እና የሕግ አወቃቀሮችን ደረጃ በደረጃ አመራችኋለሁ፣ በተለይም በኢትዮጵያ የሕግ ስርዓት ላይ ትኩረት በማድረግ። ይህ ኮርስ የተዘጋጀው በተለይ የሕግ ጉዞቸውን ለሚጀምሩ የጁኒየር የሕግ ተማሪዎች ነው። ሕግ መጣጥፎችን ወይም አዋጆችን ማስታወስ ብቻ አይደለም። ህብረተሰብ እንዴት እንደሚደራጅ፣ ስልጣን እንዴት እንደሚተዳደር፣ መብቶችና ግዴታዎች እንዴት እንደሚፈጠሩና እንደሚተገበሩ መረዳት ነው። በዚህ ኮርስ ከአጠቃላይ የሕግ ንድፈ ሐሳቦች ወደ እውነተኛው የኢትዮጵያ የሕግ ማዕቀፍ ግልጽና በተደራጀ መንገድ እንሸጋግራለን። በዚህ ኮርስ ምን እንደሚማሩ በአጭሩ ላብራራ። ክፍል 1 የሕግ ተፈጥሮ እና ተግባራት። መሰረታዊ ጥያቄዎችን በመመለስ እንጀምራለን። ሕግ ምንድን ነው? መሰረታዊ ባህሪያቱ ምንድን ናቸው? ህብረተሰቡ ሕግ ለምን ያስፈልገዋል? እንዲሁም የተፈጥሮ ሕግ፣ አዎንታዊ ሕግ፣ የማርክሲስት ቲዎሪ እና የሕግ እውነታን ጨምሮ ዋና ዋና የሕግ ንድፈ ሐሳቦችን እንመረምራለን እና ሕግ ከመንግስት፣ ከማህበራዊ ደንቦች እና ከተለያዩ የዓለም የሕግ ስርዓቶች ጋር እንዴት እንደሚዛመድ እንረዳለን። ክፍል 2 የሕግ ምንጮች። እዚህ ሕግ ከየት እንደሚመጣ እናጠናለን። ልማዶችን፣ ሃይማኖትን፣ ሕግ ማውጣትን፣ የፍርድ ቤት ውሳኔዎችን እና ከሁሉም በላይ ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግስትን እንደ የሕግ ምንጮች እንወያያለን። ክፍል 3 የሕግ ምደባ። በዚህ ክፍል ውስጥ እንደሚከተሉት ያሉ ልዩነቶችን በግልጽ ይረዳሉ። የሕዝብ ሕግ እና የግል ሕግ፣ የሲቪል ሕግ እና የወንጀል ሕግ፣ ዋና ሕግ እና የሥርዓት ሕግ። እነዚህ ምደባዎች ለሕጋዊ ምክንያታዊነት እና ፈተናዎች አስፈላጊ ናቸው። በኢትዮጵያ ውስጥ ሕጎች እንዴት እንደሚወጡ እና እንደሚሻሩ እንመረምራለን። ይህም ከኃይለ ሥላሴ ዘመን ጀምሮ እስከ አሁን ባለው የሕግ ሥርዓት ድረስ የተለያዩ ታሪካዊ ወቅቶችን በማነጻጸር እይታን ያካትታል። ይህ ክፍል ሕጎች ሲጋጩ የትኛው ሕግ እንደሚገዛ ያብራራል። በኢፌዴሪ ሕገ መንግሥት የበላይነት፣ በፌዴራል ሕጎች፣ በክልል ሕጎች እና በዓለም አቀፍ ስምምነቶች ላይ ያተኩራል። ሕግ ትርጉም የሚኖረው ሲተረጎም ብቻ ነው። እዚህ በኢትዮጵያ የሕግና የሕገ መንግሥት ትርጓሜን ጨምሮ የትርጓሜ ደንቦችን እና ቴክኒኮችን እናጠናለን። ይህ ክፍል የሕግ ተግባራትን፣ ምደባቸውን፣ የሕግ ውጤቶቻቸውን እና መብቶችን እና ግዴታዎችን እንዴት እንደሚፈጥሩ ያስተዋውቃል። እነዚህ ክፍሎች በቀጥታ በኢትዮጵያ ላይ ያተኩራሉ፣ በሕግ ብዝሃነት፣ በፌዴራል እና በክልል ሕጎች፣ ተቋማት፣ ፍርድ ቤቶች እና በፍትህ አስተዳደር ላይ። በመጨረሻም በኢትዮጵያ ውስጥ ባህላዊ እና ባህላዊ የክርክር አፈታት ዘዴዎችን እና ከመደበኛ የሕግ ተቋማት ጋር እንዴት እንደሚኖሩ እንመረምራለን። በዚህ ኮርስ መጨረሻ ላይ የሚከተሉትን ያደርጋሉ። እንደ የሕግ ተማሪ ያስባሉ፣ የሕግ ቋንቋና መዋቅር ይረዳሉ፣ ለላቁ የሕግ ኮርሶች ጠንካራ መሰረት ይገነባሉ፣ ለፈተናዎች እና ለሕግ ውይይቶች በደንብ ይዘጋጁ። እያንዳንዱ ክፍል በአጭሩ በትኩረት በተሰራ የቪዲዮ ትምህርቶች፣ ግልጽ ቋንቋ ምሳሌዎች እና በፈተና ላይ ያተኮሩ ማብራሪያዎችን በመጠቀም ይብራራል። ሕግ በእውነተኛ ሕይወት ውስጥ እንዴት እንደሚሰራ በንቃት እንዲመለከቱ፣ ማስታወሻ እንዲይዙ እና እንዲያስቡበት አበረታታቸዋለሁ። ይህ የመግቢያ ቪዲዮ ገና ጅምር ነው። በሚቀጥለው ቪዲዮ የሕግን ፍቺ እና ባህሪ በመወያየት ክፍል 1ን እንጀምራለን። ሕግን በቁም ነገር ካጠኑ መመዝገብዎን፣ ኮርሱን መከተልዎን እና እያንዳንዱን ክፍል በጥንቃቄ መመልከትዎን ያረጋግጡ። አመሰግናለሁ። እናም በዚህ ኮርስ ውስጥ እርስዎን ለመምራት በጉጉት እጠብቃለሁ።